እንድደወልልኝ አልፈልግም። ነግሬሃለሁ። በቃ ፍቅረኛዬን ታውቃታለህ። የራሴ ያለኝ ላይፍ ያለኝ ሰው ነው። በቃ ቴክስት ማትላክልኝ። እኔም የራሴ ህይወት አለኝ። አሁን ላይ ምንም ቪዲዮ የምሰራበትም ሆነ ምንም አቅሙ የለኝም። ማውራትህን ትተህ አሁን ስልኩን ለምን አታሳይም? አምጣው ስልኩን እባክህ። ወደዛ ሂድ። ትሰማኛለህ? መቻል ከዚህ በኋላ አንተም ደግመህ በእኔ ፍቅር ወደዛ ሂድ። ድጋሚ እንዳትደውይ ድጋሚ። አለይኩም ወራህመቱላሂ ወበረካቱ። ውድ የሂክማ ቤተሰቦች እንዴት ናችሁ? ስራ ሁሉ ሰላም? እኔ አልሐምዱሊላህ ደህና ነኝ። ሂክማችንም ሰሞኑ ትንሽ ያለችበት ኮንዲሽን ጥሩ አይደለም። ጤንነቷ አልሐምዱሊላህ እሷም ደህና ነች። እና ዛሬ የመጣንበት ቪዲዮ ኦልሬዲ እኔን ተሰምቶኝ ነው፣ በጣም ሰምቶኛል። ሂክማ እኔ የማልጠብቀው ነገር አላመንኩም እንዳጠቃላይ ግን እስቲ ጠይቃታለሁ። ካሜራማኗን በግድ አሳምኜ አምጥቼዋለሁ እና እሷም ደውዬላታለሁ፣ እየመጣች ነው። ግልጽ ለእኔም ለፋሚሊም ግልጽ ታደርግልናለች። ያው ቪዲዮ አልሰራም ምናምን አይነት ነገርም አለው፣ ግን ከቪዲዮ በላይ ደግሞ የሰማሁት ነገር ጥሩ አይደለም። በቃ እንዳጠቃላይ እሷ መጣ ግልጽ በግልጽ ማወራች ይሆናል፣ ግን ደግሞ እኔ እንጃ ብቻ ደብሮኛል። የምር አድርጋው ከሆነ እኔ እንጃ ብቻ አታረገውም ብዬ ነው ራሴን እስካሁን እያሳመንኩ ያለሁት። እና ሂክማም እየመጣች ነው፣ ደውዬላታለሁ። እስቲ እናወራታለን፣ በግድ አሳመነንም ቢሆን እንድታወራ እናደርጋታለን። እና ቤተሰቦች ያው እናንተም በቻላችሁት መጠን በዚህ ቪዲዮ ብቻ ሳይሆን ከዚህ ቀደም በተለቀቁት ቪዲዮዎች ላይ ልትናገሯት ይገባል። ያሰበችው ነገር ጥሩ አይደለም። ያው ህይወት ላይ ብዙ አይነት ቻሌንጆች ይገጥማሉ። ማንም ወዶ ወይም ችሎ አይደለም እየኖረ ያለው፣ ትቶ ነው። እና እየመጣች ነው። በጣም አርድ ካሜራውን ባታየው ካሜራማን ለመደበቅ ሞክር። ሰላም ልበልሽ እንዴ? አይሰልሽ በጣም እኔ እንጃ ብቻ አናደሽኛል። ወላሂ በጣም ካንቺ የማልጠብቀው ነገር ነው ያደረግሽው። እኔ እንደዚህ ታደርጋለሽ? መጀመሪያ ፋሚሊዎችን ሰላም ጋይቻው። ይቅርታ ቪዲዮ ካስጠፋኝ ቪዲዮ አልሰራም ከዚህ በኋላ። ይሄ ምክንያት ሊሆን አይችልም። በመጀመሪያ ቤተሰብን ሰላም በይ። ጀስት እኔ ሰላም አልልም። ሲጀመር ቪዲዮ አልሰራም፣ ቪዲዮውን አስጠፋው። ያ ኦልሬዲ ተቀርጾ መተው ይችላል። አሁን ስለ ካሜራው ከሆነ ስለ ካሜራው አይደለም እኮ እኔ ለምን አልፈልግም ከዚህ በኋላ። መቻል ምን እያደረግከ ነው? እሺ ለምንድን ነው እንደዚህ አጣድፈ የጠራኸኝ? እኔ የጠራሁበት ምክንያት እኮ ነግሬሻለሁ። ግን መጀመሪያ ጀስት ፋሚሊን ሰላም በይ፣ ከዛ ደግሞ ያደረግሽው ነገር እኔ እንጃ ካኳንሽ ያደረግሽው እየመሰለኝ ነው። እዛ ሙድ ውስጥ ላይ ሆነሽም ነው እኔ እየመሰለኝ ያለው። አሁን ቪዲዮም አልሰራም የምትይበት ምክንያት አሁን ላይ ምንም ቪዲዮ የምሰራበትም ሆነ ምንም አቅሙ የለኝም። ሲጀመር ከአንተ ጋር እኔ በጣም አስቸኳይ ነው ፈልግሻለሁ ብላ አጣድፈ ስለጠራኝ እንጂ አልመጣም ነበር። እሱ ነገሩ በጣም አስቸኳይ ነው። እሺ አስቸኳይ ባይሆን እናውራ። ቪዲዮ መተው እንችላለን እኮ ቪዲዮ። እሺ ለምንድን ነው የፈለከኝ? አሁን የፈለኩሽ ለምን እንደሆነ ልጀምርልሽም ሞክራለሁ በስልክ ሰው አራሽ እና ደግሞ ሪያሊቲውን ደግሞ አንቺም የምታውቂው ነው። ሰሞኑ እየሆንሽበት ያለው ነገር እያሳለፍሽ ያለው ሙድም እኔ በእርግጠኝነት ነገሩን እንዳምን አድርጎኛል። ማለት ያላመንከው ነገር አለ? ሲጀመር የማታውቀው ነገር የለም። ለምን እንዳዲስ ሆነ እንደምጠይቀኝ አላውቅም። አይ እኔ ማላውቀው ነገር እንዳለ ተሰማኝ። እኔ ጀስት መጥቶ በጣም ተሰምቶት ነው የተናገረኝ ልጁ። በዚህ ልክ አንቺ እሱን ማስቸገር ማለት እኔ እንጃ በምን ልክ። ማን ነው? እኔ ምንድን ነው ማስቸግረው? ማን ነው? አሁን ምን አለ መሰለሽ እኮ ለማን ነው ማስቸግረው? የምትደውይለት ልጅ አለ አይደል? በተደጋጋሚ የምትደውይለት ልጅ የለም? ማንና ምደውልለት? እሱ እየመጣ ነው። እሱ ጠርቼዋለሁ እየመጣ ነው። ግን ደግሞ እኔ አሁን ተሰማኝ። ታውቂያለሽ ሲናገረኝ በጣም ነው ወላሂ የተሰማኝ። እንዴት እንደዚህ አታረግም ሲጀመር እና በምን ልክ አንተ እንደዛ ሲልክ አንተ አመንከው ለሱ ማለት ነው? እኔ ልሻውን አምኛለሁ እያልኩሽ አይደለም፣ ግን ደግሞ አላመንኩትምም እያልኩሽ አይደለም። ሰሞኑ እያሳለፍሽ ያለው ሙድን አሁን የሆነ እውነት እንዲመስለኝ ነው ያደረገው። ነገራቶቹ እውነት ነው ብዬ አምኜ እንድቀበል ገብቻለሁ አይደል? ሰሞኑ እያሳለፍኩት ያለሁት ነገር ታውቃለህ? ያለሁበት ነገር ታውቃለህ? እኔ እስቲሽን ፈጣሪና አንቺ ነሽ የምታውቂው። ግን ደግሞ እንዳጠቃላይ የምታደርጊው ነገር አሁን ቪዲዮ አልሰራም። እሺ ልጁ የት አለ? ልጅ ይመጣል። አሁን ልጁን እንጠብቃለን። ግን ጀስት አሁን ያን ነገር ደግሞ እንግዲህ ለማንኛውም ፋሚሊ ሰላም በይሽ፣ ቤተሰብን ሰላም በይ።
የምን ቪዲዮ አይፖስትም? እኔ ቪዲዮ አልሰራም ከዚህ በኋላ መቻል። ይሄ ቪዲዮ ይፖስታል ወጥሻል አይደለ? አይፖስትም። አንደኛ ልጁን ስለምን እንደሚያወራ አልሰማውም፣ ማውቀው ነገር የለም። ስለሱ እንሰማለን፣ እንጠይቀዋለን። ከዛ ደግሞ ጀስት ይሄ ቪዲዮ ደግሞ ይፖስታል። እሺ ደውልለት። እኔ ደውዬልታለሁ ይመጣል። እንዴት ታገሽ? እስከዛ ፋሚሊንም ሰላም በይ። ወላሂ አታስቀይም። እኔ ቪዲዮ ደግሞ ሲጀምር ካልተፖሰተ እንጣላለን። እኔ ሌላ ነገር ነው ሲጀምር የሚሰማኝ። ቤተሰብን ሰላም በይ። በስተክል ሰላም በይ ቤተሰብ። በእናትህ እኔ እንዲህ ባታስገድደኝ ደስ ይለኛል። ና ቶሎ በል እንጂ ቆየ ከመጣች ቶሎ በል። ከየት ነው የሚመጣው? ይመጣል እንግዲህ መጠበቅ እኮ ምን ያህል ስንት ሰዓት ነው የጠበቅኩት? እኔ ሲጀምር ተስፋ ቆርጬም ልሄድ ነበር። ሲጀምር እንደደበረኝ እኮ ነግሬያለሁ። መውጣት እንደማፈልግ ነግሬያለሁ። አስቸኳይም ስላልከኝ ድብርትም ቤት ውስጥ በመቀመጥ አይደለም እኮ የምናፈር ነው። መስረላ እንዴት ነሽ? አባቴ አማን ነው? ሰላም አትባባሉ? ሰላም ሰላም የት ነው የምታውቀው? ማለት መቻል ያለውን ነገር አላሳየው። እኔ የማውቀውን ያህል አውቃለሁ። እኔ ማወቅ ባለብኝም ልክ አውቄያለሁ። ግን በላት ነው የምትለኝ። እኔ እና እሷ የምናወራበት ቦታ እናወራለን። አሁን ሰላም አልኳት አላልኳት ችግር የለም ለማለት ያለውን ነገር ምን አንቺ የምናወራበት ቦታ እናወራለን ያልከውን ነገር እዚህ ጋር ይቆም እንዴ። ግን ምንድን ነው ያሳየው ማለት እንዴ? አሁን እሱን ታውቂዋለሽ አይደለ? መቼም የት ነው የማውቀው ነው ያላውቀው እኔ። አዎ። ኧረ ቢስሚላህ ምን ሆነሽ ነው? አውቀሽ ነው እንዴ? ለምንድን ነው የምትቀጥለው? ምንድን ነው እየደወልሽ እኮ ደውል እናወራለን እኮ አላየሽ? ማን የደወለው? ቴክስት ደውል አንቺ አይደለሽ እንዴ? እኮ እኔ አንተ ጋር። ኧረ አንተ አላሳየውም እንዴ? አሁን ይክማ ምን አለ መሰለሽ፣ እሱን አሁን እኔ የተናገረኝ እኔ አሁን አስቁምልኝ አይነት ነገር ነው። ምንድን ነው የምታስቁምልኝ? ሲጀመር የታውቂውና ነው እኔ እሱ ጋር የምደውለው። ትደውላለች አለ ከመደወልም ትደውላለች። አንቺ ላይፍ የራሴ ላይፍ እንዳለኝ ታውቂያለሽ አይደል? አይደለም የራስን ላይፍ ለምን ከፈለክ እንደፈለክ አትሆንም? ምን የሚመለከተኝ ነገር ታስመጣኝ ነው እንዴ? ጠራህ? እኔ አሁን መስረላ ተረጋጉ፣ መጀመሪያ ተረጋጉ። እኔ አሁን ስጠራ የጠሩት ሁለታችሁን አንድ ለማድረግ ለሌላ ነገር አይደለም። እኔ ሁለታውን ለማወቅ ነው ፈልገው እንድትደውልልኝ አልፈልግም። ነግሬሃለሁ። በቃ ፍቅረኛዬን ታውቃታለህ። የራሴ ያለኝ ላይፍ ያለኝ ሰው ነው። ሰው በቃ ቴክስት ማትላክልኝ። እኔም የራሴ ህይወት አለኝ። ትቀልዳለህ እንዴ? ላሳይሽ የደወል አዎ አሳየኝ። አንተ አላሳየውም ወይ? ንገረኝ። አሳየኝ፣ ለኔ አሳየኝ። እሱ ተወው። ምንድነው የምታየው? አየዋለሁ እንዴ? ካልደወልሽ ምንድነው የምታየው? አየዋለሁ። ስልክሽን ይኸው እስኪ። አንቺ የራስሽን ስልኬ በደንብ አውቃለሁ። እሺ ከወንና የትም እንዴትም እንደማወራ ከማን ጋር እንደማወራ ጠንቅቄ የማውቃለሁ። ምንም እንድትይኝ አይደለም። ብቻ ወደ ህይወቴ አትንጫደም። ሲጀምር መስመጣሁኝና አንተ መሰለኝ ፈልጋታለሁ ምናምን ብለህ የጠራኸው አልከኝም። ሳሳየ እሷ ናት ብለኸኛል። እኔ ያየሁትን ነገር እኮ አይቻለሁ። ያየኸውን ነገር አይተሃል? ምንድን ነው ያየኸውን? ንገረኝ። እሱ ጋር ያንቺን ስልክ ቁጥር አይቻለሁ። እሱ ምን አይነት እሱ ስልክ ላይ እርግጠኛ ነህ እንዴ? ያንቺን ስልክ አላውቀውም እንዴ? እኔ ስልክ ቁጥርሽን አውቀዋለሁ። እርግጠኛ ነህ ወይ ነው እንዴ? ያላየሁትን እንዴት አይቻለሁ ልሻለሁ? ምን ሆነሽ ነው? አየህ፣ አንደኛ እኔ ልጁ ከነመፈጠሩ ነው ማለት ነው። ከነመፈጠሬ ካላወቅሽ ለምን ታስቸግረኛለሽ? ነላና አይደል ወይ? እኔ ነኝ አንተን ማስቸግረ? አረ ስንት ቴክስት አለ፣ ስንት ኮል አለ። ነላ ያሳየኝና ላሳየቱ ምናምን ይሄው እሱ አሳይቻለሁ። ላንቺ ለምን የጻፍሽውን አታውቂም አንቺ? አላውቅም። ለምን እስካልጻፍኩልህ ድረስ አላውቅም እንዴ? ለምን አላውቅማ? አንተ ተቁጥራ ምን ማለት ነው? ለምን ነው የጠራኸኝ? ቆይ እኔ ቁጥሩ ነው ስማይቀሽ ይክማ ነኝ ብለሽ ይክማ ማን ነሽ ስልሽ ታውቀኛለሽ እኮ ማቀሽ ከሆነ ለምን ተደውያለሽ? ስለዚህ እኔ የራሴን ላይፍ ያለኝ ሰው ነኝ ታውቂያለሽ ብዬሻለሁ አይደል? ከዛ ምን አልሽኝ? ሺክም ምን አለ መሰለሽ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሲቀጥል ደግሞ እኔ አሁን ስልክ ቁጥርሽን እሱ ጋር ስላየው ብቻ ነው ያምኛዋለሁ አይደለም። ግን ደግሞ ይሄ ልጅ ስልክ ቁጥር እኔ ሲጀመር ሊመጣ ይችላል አላውቀውም።
አሁን እኔ ሌላውን ተወው። ሲቀጥል ደግሞ እኔ ስልክ ላይ በቃ እኔ ጋር እንዳትደውል ቴክስት ሲጀመር አንተን የታውቂን ነው አንተን ላይ አንተ ጋር ምደውለው ወይኔ በቃ አሁን ምንም ከዚህ በኋላ እንዳትደውል ቴክስት። ኧረ በእናትህ አይደለም ምደውልልኝ ባለው ካለፈበት አላልፍም እኮ አሳየኝ እንዳትመጣብኝ። ወይኔ ከዚህ በኋላ አጠገቤ እንዳትደርስ። ቴክስት የሚባል ነገር እንዳትልክ፣ ኮልም እንዳትደርስ። ስልክህን አረጋግጥ። ስልክህን አንተ ይሄ ስልክ እሱ አይደለም ይሄ ቴክስት እኮ ሊያው ስልክህን እንዳትልክ። ለምንድን ነው የማልነካው? ለምንድን ነው የማልነካው? ይክም ይኸውልሽ፣ በመጀመሪያ ተረጋጊ። እንዴ የምትረጋጋት ያላደረኩትን አድርገሻል እያልኩ አላውቀውም። ታውቀኛለሽ። ከየት ነው የማውቀው? ለምንድን ነው የምትጽፊው? እሺ ቴክስት ካላወቅሽኝ ስልኬን ማን ሰጠሽ? ስልኬን ማን የሰጠሽ ስልሽ ማን ያልሽ? ሰውዬ አላውቅም። ስሚኝ፣ እኔ በግድ ወቂኝ ነው እኔ አላውቅም። እሺ ቴክስት ብቻ አታርገኝ፣ አትደውይልኝ ስልሽ ይክማ እርግጠኛ ነኝ እኔ ያንተ ስልክ ራሱ ሴፍ ባደርገው እኔ ስልክ ላይ አይመጣም። ይሄው ይሄ ስልክ እሱ አይደለም። እኔ አይቼዋለሁ እኮ እንደምን ደግመህ ታሳየኛለህ? እኔ ቁጥር አይቻለሁ እኮ በቃ እንዳልክልኝ ቴክስት እንዳልደውል እኔ ላይፍ ያለኝ ሰው ልድገም። የያዝከው ቀልድ ነገር ከሆነ እኔ ለቀልድ እንዴት ካሜራ መጥቼ በካሜራ በቃ የያዝከው ቀልድ ከሆነ እኔ ልሂድ። አይ ስልሽ አሁን ይሄን ልጅ አንቺ አሁን ከና አላውቀውም ነው እያልሽኝ ያለው። ያቺ ስልክ ቁጥር ነው እሱ ጋር አግኝቼዋለሁ። አላውቅም። ይሄ መልስ ሊሆን አይችልም። ካሜራ ኮን ካሜራ መጥፋት ይችላል ስልሽ ካሜራውን አስጠፋ አስፈላጊ እኮ አንቺ ሌላ ደውለሻል። ከፈለክ አስጠፋ ከፈለክ ፖስት አይመለከተኝም። ነገር ግን እኔ ይሄ ስልክ እሱ ጋር እንዴት እንዳለ የኔ ስልክ ራሱ እንዴት እንዳለ ካላለ ማኔ ለምን አልሽ? ሂክማኔ ታውቀኛለህ። ሂክማኔ በስሜ ማላፈራው ሂክማኔ። እሺ እኔ ጋር ለምን ቴክስት አደረግሽ? አታርጊ ብዬ ለምኜሻለሁ። አትደውይልኝ ብዬ አሁን ለመጨረሻ ጊዜ መቻል ጋር የመጣሁት ስሜ አሁን ረጋ ብለሻል። ኧረ በእናትህ እኔ ለራሴ ብዙ ጣጣ አለብኝ። ተመለሽ ሲጀመር ይኸውልህ የምር በእንደዚህ አይነት ነገር እኔ እንደማላቅ ታውቃለህ። እንደዚህ አይነት ሰው ዳሩ ደግሞ ጠንቅቀሃል። በእናትህ ዝም በል አፍህን አትክፈት። ይሄ መፍትሄ ኧረ እባክህ ምን ልታመጣ አይደለም። ቆይ እኔ ልመን ስልኩን ያሳየኝና ልመን አልኩኝ አይደለ? ስልኩ ለምንድን ነው የሚሰጠው? ስልኩ ማሳየት እኮ ስልኩ ያሳይሻል። ካልካልሽ ሲጀምር እኮ ማየት አይጠበቅብሽም። አንቺ እንዴት በራስሽ እርግጠኛ አትሆኚ? እኔ እዚህ ልጅ ላይ ካልደወልኩኝ በቃ አልደወልኩም ልይ አይደለም። ምክንያቱም እንዳልደወልኩ ውስጥ ያደረግሽው ስለምታውቂ ነው ልየው የምትይኝ። እኔ መቻል ፊት የመጀመሪያ አሳይቻለሁ። አንቺ ፊት አላሳየም። እንግዲያውስ እወቀው። እኔም አውቀው ነገር የለም። አላየው አላቅልም። የራሱ ጉዳይ ከፈለግ ገደል መግባት ትችላለህ። ለህይወቴ ተደጋሚ እንዳላይሽ እኔ እኮ አሁን እኔ አሁን ለጸብ እኮ አይደለም እስኪ ጋር የጠራሁሽ። እኔ ከዚህ ልጅ ጋር ያለውን ነገር በሪል አውርታችሁ እንድትፈቱ ነው። ምንድነው አውርቼ የምፈታው? እንዴ ያላደረኩትን አድርገሻል እያለ አውርቼ እንድፈታ ነው እንደምትፈልገው አንተ? ምን ማለት ነው? አንተ ከዚህ በፊት ስታቀኝ እኔ እንደዚህ አይነት ሰው ነኝ እንዴ? እኔም ለዛ እኮ ነው ይሄን ልጅ ነው የጠራሁት። ይሄ ልጅ ስላላመንኩ እንደዚህ አገናኝቼ ነው ነኝ። ተረጋጊ እንዴ! እኔ እኮ እሱ ካንቺ አይቀርበኝም። እኔ ካንቺ ቀርቦኝ አይደለም። ስላንቺም ተሰምቶኝ ባንቺ ተቆርቁሬ ስላንቺ እንዴ የሆነ ቦታ ቢኖረኝ ነው አይደል ይሄን ልጅ ነው የተቆጣሁት። ይሄ ልጅ እኮ ጀስት እንደዚህ አምጥቼ ለማውራት እኔ ከዚህ ልጅ ተዛልተናል እኮ። ይሄ ልጅም በጣም ጣልቼዋለሁ። ልጅም በደንብ አጣራው ይመስለኛል። እኔ ጤነኛ አይመስለኝም፣ ግን ይቅርታ ለዚህ አነጋገሬ እና ደግሞ በደንብ አጣራ። ሲቀጥል ደግሞ እኔ እንደዚህ አይነት ቴክስትም ሆነ አይ ቴክስቱን ብቻ እንዳትልኪልኝ እንዳትደውልልኝ። በቃ ሌላው ቀላል ነው። ኖ እሷ ሲጀምር ለአንተ አትደውልልህም። ስማኝ አትደውልልህም። እኔ አምኜ አይደለም በዚህ ልክ ገብቷል። እኔ አንድ ስልክ ስላየው ነው እንጂ እኔ አምኜ አይደለም። ግን ደግሞ እሷ ደግሞ አሁን የሆነ ኬስ ካለ እንዲህ እንድትወሩበት አውርታችሁ መፈታት እንዳታወራኝ በቃ እንዳትልክልኝ ቴክስት ሲጀምር ከዚህ በፊት ነው አታውቃትም አንተ። እኔ ራሴን ላይፍ እንዳለኛ እዚህ በኋላ ድጋሚ ወደ እኔ ህይወት እንዳትመጭ። ይኸውልህ ማውራትህን ትተህ አሁን ስልኩን ለምን አታሳይም? አንተ እባክህ ወደዛ ሂድ። ሰማኛለህ መቻል ከዚህ በኋላ አንተም ደግመህ በእኔ ፍቅር ወደዛ ሂድ። ድጋሚ እንዳትደውይ ድጋሚ